Hi guys! ዛሬ ቆንጆ እርጥብ እንሰራለን። ሼፍ ብራኔት ነኝ። ሌትስ ጎ! እርጥብ ለማዘጋጀት የሚያስፈልጉን ግብአቶች ሽንኩርት፣ ቲማቲም፣ የተፈጨ ወይም ደግሞ ያልተፈጨ ሮዝመሪ እና ዘይት፣ ጨው፣ በርበሬ ካልሆነ ሚጥሚጣ የሚያስፈልገው ግን ካልሆነ ደግሞ በርበሬ መጠቀም ትችላላችሁ። ሚጥሚጣ ከሌላችሁ ማለት ነው። በመጀመሪያ የሚያዘጋጀውን ሽንኩርት እንከትፋለን። ተለቅ ቢል ይመረጣል። ምክንያቱም እርጥብ ስለሆነ ጎላ ብሎ ቢታይ ሞር ደስ ይለናል። በመቀጠል ያዘጋጀነውን ቲማቲሞችንን አጥበን እንከትፈዋለን። መከተፍ ያለበት ደግሞ በመካከለኛ ሁኔታ፣ ምክንያቱም ጎልቶ ከታየ ሊደብር ይችላል። ከዛ በመካከለኛ ሁኔታ እናዘጋጃለን። ጫፎቹን ካቆረጥን በኋላ በመካከለኛ ሁኔታ እያያችሁ መቅጠፍ አለባችሁ። እጃችሁን ተጠንቅቃችሁ ከተፉ። በመቀጠል ድንቻችንን እንልጣለን። ድንቻችንን ልጠን ቀጥታ ውሃ ውስጥ መክተት አለብን፣ ምክንያቱም ይጠቁራል። እንዳይጠቁር ደግሞ ውሃ ውስጥ መክተት አለብን። ስንጨርስ ውሃ ውስጥ እየከተትን መሆን አለበት ብያችሁ ነበር። ስቶቫችንን እናበረዋለን። ከዛ ድንቻችንን እንጨምራለን። እንደ ማገንተር ውሃ እንቀይራለን። የቆሸሸ ሳምል ማለት ነው። በዛው ይታጠባል። ንጹህና ጨው መክተት አለብን። የምናገነትርበት ውሃ ላይ ጨው ያስፈልገናል። ቢያንስ 3 ማንኪያ ምናምን እንደመጠኑ እያደረገን ጨምራለን። እጃችንን ደግሞ ንጽህና በጣም ያስፈልጋል። እጃችንን የታጠብን በመሀል ላይ ከላጥን በኋላ ምናምን ነገር እየታጠብን መሆን አለበት እና ማገንተር ያለብንን ውሃ ስቶቫችን ላይ እናስቀምጣለን ማለት ነው። ጨው እንጨምራለን። ቢያንስ 3 ወይ 4 ሻይ ማንኪያ እንጨምራለን ማለት ነው። 3 ማንኪያ የሚሆን እንደመጠኑ እያደረግን ጨዋችንን እንጨምራለን። ከዛ ጨው በየቦታው እንዲደርስ እናማስላለን ማለት ነው። እስኪ ገነትረልን ድረስ ትምህርታችን እስከዛ ድረስ ስልሱን እንሰራለን ማለት ነው። ተጠንቅቀን ማድረግ አለብን። ልብሳት ምናምን ነገር እንደገና እና በዚህ አማሰልን ያለበት ይሄ ትንሽ በሳሌ ሲል ዘይታችን ላይ ትንሽ ያዝ ይላል እና ዘይት አንድ ሲኒ እንጨምርበታለን እና በዚህ አማሰልን ያለበት ይሄ ትንሽ በሳሌ ሲል ዘይታችን ላይ ትንሽ ያዝ ይላል እና ዘይት እንጨምራለን። ከዛ በኋላ እንዳይዝብን ማማሰል ነው። ትንሽ መጠጥ ሲል ቲማቲም እንጨምራለን ማለት ነው። ከዛ ድረስ እናማስላለን እና ቲማቲማችንን ትንሽ የሚበሰል ስላለ ቲማቲም እየጨመረው ነው። እና እንደምትወዱት ተስፋ አለኝ። በጣም ደስ የሚል አሰራር ነው። በመጨረሻ ማቀምሳችሁና ሬት ታደርጉኛላችሁ።
አሁን ቁሌቱ ስለደረሰ እናወጣለን። ግን ቪዲዮን ወዳችሁታል፣ ደስ ይላል፣ እርግጠኛ ናችሁ ወዳችሁታል ብዬ ተስፋ አለኝ። ድንቻችን እየገነተረ ስለሆነ ትንሽ አየር እንዲያገኝ እንከፍተዋለን። ከዛ በኋላ ቼክ እናደርጋለን። ድንቻችንን በዚህ በፒዛ መጋገሪያ እንጠብሰዋለን ማለት ነው። የሌላችሁ በመጥበሻ መጥበስ ትችላላችሁ። እቺ የፒዛ መጋገሪያ በጣም ፈጣን ስለሆነች ቤት ውስጥ ላ ሲሆን ነው የምንላት። ቶሎ ትግላለች፣ ቶሎ ለመጥበስ ትመቻለች እና ዘይት ከተን እስክትግል ብቻ አንድ ደቂቃም በማይሞላ ጊዜ ስለምትግል ቶሎ እንከተዋለን ማለት ነው። ዘይታችን ነው የተንጨረጨረ ገና ከሆነ ድንቻችንን ዘይታችን ውስጥ ያለ ዘይታችን ውስጥ እንጨምራለን ማለት ነው። በጣም የተንጨረጨረ ስለሆነ ከርቀት እንጨምራለን ማለት ነው። ጨምረው በቀስታና በእርጋታ መሆን አለበት። ድንቻችን እቃው ላይ እንዳይዝ ከዚህ ወደዚህ እያደረገን ምናምን ነገር ማማሰል አለብን። በመጨረሻ ልናቀላቅል ስንል የምንጠቀማቸው ቅመሞች ሚጥሚጣ፣ ሮዝመሪ እና ቃሪያ ናቸው። እና ዳቦ የምንለቀልቀው ከቻፕ ያስፈልገናል። እሱም አለ እና የሰራነውን ስጎ እንጨምርበታለን ማለት ነው። ከማዋሃዳችን በፊት ከላይ ላይ ቅመማ እንጨምራለን። አጥላለን እና ዋሃዳለን ማለት ነው። ስናቀላቅል ትንሽ እሳት ይነካዋል። እና በዚህ መልኩ ይቀላቀላል። ሽታው ያበደ ነው፣ ደስ ይላል። ዳቦአችንን ቆርጠን ካቻፕ እንጨምርበታለን ማለት ነው። ዳቦአችንን ስትሬት መቁረጥ አለብን። ካቻፕ ለመቀባት እንዲመችን አድርገን ስትሬት በመቆረጥ መሆን ይመረጣል። ዛት ጃፓን ይጣባው ነው። ካቻፓችንን እንዲህ ባለው ሁኔታ እንቀባ ነው። ሽታው ገዳይ ነው አልኳችሁ። ታዩ ስለሽታው ማችንን እንጨምራለን። ከዛ ትንሽዬ ስለሆኑ ዳቦዎቹ ብዙም አይመቹም። ግን እርጥባችን ይህን ይመስላል። ብቻ
ሽታው ገዳይ ነው፣ ደስ ይላል። ጣዕሙ ሞክሬያለሁ፣ ደስ ይላል እና ይህን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ እና እናመሰግናለን። በጣም ናይስ። እናመሰግናለን። ሌላ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። አመሰግናለሁ። ላይክ ሰብስክራይብ ማድረግ እንዳትረሱ። ቻው